በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ መቃባ ከኒልማ ከናፍሯ ቅልቆሎ ዋቅዩ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ እናምናለን። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባሕረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳስሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን እንዲገባን አድርጎ ከማያልቅ ልግስናው ከማይጓደል ቸርነቱ ዕድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በአባቶቻችን እግር ስር ያስቀመጠን ዕድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን መድኃኔዓለም ወጥተን ስንገባ ተኝተን እስክንነሳ የማይለየን በአደባባይ የነበረው ታሪካችንን በጓዳ የከተተልን ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባዳ በሳ የሆነው የድንግል ማርያም ልጅ ኃጢአት በደላችንን ነውራችንን በምሕረቱ ከድኖልን ኃጢአታችንን እንደ ብቅል ሳያሰጣብን በምሕረቱ አደባባይ በይቅርታ አደባባይ ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እስቲ ድል ብላችሁ አመስግኑ እግዚአብሔር። እስቲ እጅ ያላችሁ አመስግኑ። ልትሄዱ አሁን የጾም ጭብጨባ ነው ያጨበጨባችሁ። እንዴት ያስጨበጭበናል ብላችሁ ነው አይደል? እግዚአብሔር ምን ያለ ይሁን። ምስጋናው ለማን ነው? ማን በየጊዜው ይመሰገናል? ማን በየጊዜው ይወደሳል? ክብርና ምስጋና በድጋሚ ለአምላካችን ለእግዚአብሔር ይሁን። ከቤተ አምሳልና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሳሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢርማ አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት ክፉ ቀንን ያለፍንባት የጭንቋ ደራሽ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ጌታን ያየንባት ዓይናችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፋት ድንግል ማርያም የጌታ እናት ድንግል ማርያም የእኛ እናት ድንግል ማርያም ደጓ እናታችን ኪዳነ ምሕረት በአማላጅነቷ ጥሎ አስራርተናል። ለእናታችን ክብር ይሆንላት። አመስግኗት። ዋዜማዋ ስለሆነ ግዴላችሁ ማን የተመሰገነ ይሁን። እስቲ ክፉ ቀን በኪዳነ ምሕረት ያለፋችሁ እጃችሁን እፈልጋለሁ። አሳዩ። ክፉ ቀንን ከእሷ ጋር ያለፋችሁ ድንግል ማርያምን ተማጽና
ጸሎቷ ደግፎን ነው። ዛሬም ትጠብቀናለች፣ ነገም ትጸልይልናለች። ለፍጥረት የምታለቅስ ደግ እናት የኢየሱስ እናት ደግ እናት አለን። እናት መጋቢ ናት፣ እናት አጉራሽ ናት፣ እናት ሰብሳቢ ናት። አሁን እናት አለን፣ አጉራሽ ናት፣ እናት አለን፣ ሰብሳቢ ናት። ሰብስበናለች፣ እንዳንጠፋባት በቤቷ ተሰብስበናል። አሁንም ድንግል ማርያም ከቤቷ ታሪቀን እና አሁን ጥቂት ደቂቃ መቼም አርፍጄን የመጣሁት አርፍዶ የመጣ ሰው ደግሞ ይቅርታ ሳይጠይቅ ወደ ዕለቱ የትምህርት ክፍል አይሄድም እና ትናንትና ማታ ምሽቱን አዳማ አገልግሎት ነው ያመሸሁትና እዛ ይህን እንድትረዱልኝ በዛ አገልግሎት ነው ወደዚህ ቀጥታ የመጣ ነውና ይቅርታ እንድትሉኝ በቅድሚያ አርፍጄ ስለመጣሁ ይቅርታ ትሉኛል ታደርጉልኛል? ኧረ ተው አይመስለኝም። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ሁላችንንም ይቅር ይበለን። እንደ እግዚአብሔር በጎ መልካም ፈቃድ ዛሬ ዕለቱን አስመልክተን እንነጋገራለን። የምስጢር ባለቤት የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ለሁላችን ያስተምራል። እጅግ የምንወዳቸው ታላቁ ወንጌላዊ ሐዋርያ የልማት አምባሳደር የሆኑ አባታችን መላከ ሰላም ቀሲስ ተክሌ ግዛው የዚህ ታላቅ ታሪካዊ ተአምረኛ ቤተ መቅደስ ዋና አስተዳዳሪ፣ የዚህ የተወደደ ሕዝብ መንጋ ጠባቂ፣ የሁላችን አባት ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶቼ በየማዕረጋችሁ፣ ዲያቆናት ወንድሞቼ፣ ሰንበት ተማሪዎች፣ ለዕለቱ የተጋበዛችሁ ዘማሪያን፣ እንደዚሁም ደግሞ የቤተ ክርስቲያን ልሳን የሆናችሁ የሚዲያ ባለሙያዎች ሁላችሁም ሕፃናትን ጨምሮ እንደምን አደራችሁ? እንደምን አደራችሁ? እንኳን ለድንግል ማርያም ለዋዜማዋ በሰላም በጤና አደረሳችሁ። ኪዳነ ምሕረት እዚህ አድርሳናለች። እስቲ አመስግኗት እናታችንን። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዐቢይ ጾም ሁለተኛው ሳምንት ላይ ደርሰናል። እንግዲህ እንደምታዩት ቀን እየቆጠርን ነው። በጎ ነገር ሳንሰራ ብዙ በጎ ትሩፋቶችን ሳናደርግ ቀናቱ ግን እየረዘመ እየሄደ ነው። ቀጣይ ሳምንት ደግሞ ሶስተኛ እያልን እንደዚሁ ደግሞ ንስሐ ሳንገባ እግዚአብሔር ሳንታረቅ እንደተጻፈው እንደ እግዚአብሔር ቃል ሳንኖር ጊዜው እያለፈብን ስለሆነ ጊዜያችንን እንዴት መጠቀም እንዳለብን ዕለቱን ደግሞ የሚነግረን የወንጌል ቃል ደግሞ በጾማችን ወቅት በዚህ በሱባኤ ወቅት ማድረግ የሚገባንን ቅዱስ መጽሐፍ ነግሮናል። ዕለቱ ቅድስት በመባል ይታወቃል። እስቲ ሁላችሁ ቅድስት በሉ። አቤት ቅድስት። ይህንን ዕለት የሰየመው የቤተ ክርስቲያናችን ማኅቶተ ቤተ ክርስቲያን ባሕረ ጥበባት ቅዱስ ያሬድ ነው። የቅዱስ ያሬድ በረከት ከሁላችን ጋር ይሁን። ኢትዮጵያ ከመላእክት ጋር እንድትዘምር ያደረጋት ታላቁ የቤተ ክርስቲያን ባለውለታ ቅዱስ ያሬድ ነው። ቅዱስ ያሬድ ለሀገራችን ለኢትዮጵያ ሥጋዋ ነው፣ ለቤተ ክርስቲያን ደግሞ ነፍሷ ነው። ቅዱስ ያሬድ ለቤተ ክርስቲያን ነጭ የደም ሴሏ ነው። እስቲ ነጭ የደም ሴሏ ነው። ሊቃውንቱ በደንብ ይረዳሉ። እናንተ አልተረዳችሁ መሰለኝ። እስቲ ነጭ የደም ሴሏ ነው በሉ። እስቲ ቅዱስ ያሬድ በሉ። ቅዱስ ያሬድ ለቤተ ክርስቲያን ዓይኗ ነው። ለማን ዓይኗ ነው? ለቤተ ክርስቲያን ዓይኗ ነው። የመጽሐፍትን ምስጢር ያየችበት ዓይኗ ነው። እስቲ አሁንም ቅዱስ ያሬድ በሉ። ያስቸግራል። ለቤተ ክርስቲያን ጆሮዋ ነው። ምኗ ነው? የሰማይን ዜማ የሰማችበት ጆሮዋ ነው። ይህንን የዕለት ወይም ደግሞ በዚህ በዐቢይ ጾም ውስጥ ያሉትን 8ቱን ወሮች ከፋፍሎ የሰየመልን ቅዱስ ያሬድ ነው። ማን ነው አልኳችሁ? ቅዱስ ያሬድ ነው። እና ይህችን ዕለት ሰንበት ብሏታል፣ ወይም ደግሞ ሰንበቴ ቅድስት በመባል ይታወቃል። የእግዚአብሔር ቅድስና የሚነገርበት ዕለት ነው። በዚህም ዕለት የተነበበው የወንጌል ቃልና የዳዊት መዝሙር ይህንኑ የእግዚአብሔርን ቅድስና የሚያወሳ፣ በጾማችን ወቅት ደግሞ ሰው ከእግዚአብሔር ቅድስና የሚያገኝበት በጾም ቅድስናን የምናገኝበት ሳምንት ጊዜ ስለሆነ ቅድስት በመባል ይታወቃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ወንጌሉ ተነቧል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ያለውን ደግሞ በጾመ ድጓ በተባለ ደግሞ ድርሰቱ ላይ ቅዱስ ያሬድ ይህንን ዕለት ወንጌሉን እንደዚሁም ደግሞ የቅዱስ ዳዊትን መዝሙር በማስማማት ዕለቱን በሚገባ ገልጦታል ማለት ነው። ሁለተኛው የዐቢይ ጾም ቅድስናን የሚያዘክር ምስጋና የሚቀርብበት ሳምንት ስለሆነ ግነዩ ለእግዚአብሔር ወጸውዑ ስሙ ንግርዎሙ
ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ። እንዲህ ያለ ቅዱስ ዳዊት ቅዱስ ያሬድ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያማስኖ ወኢይረክቦ ሰራቂ ድልዋኒክሙ ንበሩ። ተዘጋጅታችሁ ቆዩ ንበሩ ዘበላዩ አልዩ አለው ክርስቶስ። በላይ ያለውን አስቡ። ምድራዊ ሀሳብ አይደለም ሰማያዊ ሀሳብ፣ በሰማይ የሚቆያችሁ የሚጠብቃችሁን አስቡ እያለ ቅዱስ ያሬድ በጾመ ድጓው ይህንን ምስጋና ያመሰግናል። አሁን ከነገርኳችሁ ለትምህርታችን መግቢያ እንዲሆነን ዝግቡ ለክሙ መዝገበ ዘበሰማያት በሰማይ የማይጠፋ መዝገብ አከማቹ የሚለው የትምህርት ርዕስ እናደርጋለን። እስቲ በሰማይ በሉ ሰማይ ሁላችሁም በሉ በሰማይ የማይጠፋ መዝገብ አከማቹ ቤት ንገሩኛ በሰማይ እስቲ ሁላችሁም በሰማይ በሉ በሰማይ የማይጠፋ መዝገብ አከማቹ። ይህንን ቅዱስ ያሬድ የነገረን እንዲሁ አይደለም። ቅድም በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ በወንጌሉ የሰማነውን ቃል ነው ቅዱስ ያሬድ ዝግቡ ለክሙ መዝገበ ዘበሰማያት በሰማይ የማይጠፋ መዝገብ አከማቹ ሀበ ክርስቶስ። በላይ ያለውን አስቡ፣ በክርስቶስ የተቀመጠላችሁ የማይጠፋ መዝገብ አለ። በነገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አማኝ በኢየሱስ ክርስቶስ ያመነ በወልድ ያመነ የተጠመቀ ቅዱስ ሥጋው ክቡር ደሙን ተቀብሎ ደግሞ አረፍተ ዘመን ሲገታው በክብር ደግሞ ወደ እግዚአብሔር ሲጠራ ያንን የሞተ ሰው ወደ ቤተ ክርስቲያን ይመጣና አንድ ጸሎት ይደረግለታል። ጸሎተ ፍትሐት ላይ የሚደረገው አንዱ ጸሎት እንዲህ ይላል። እኔ ጋር ናችሁ? ውስተ መጽሐፈ ሕይወት ተጽፈ ስምከ፣ በሕይወት መጽሐፍ ስምህ ተጻፈ። ቤት መጽሐፍ ግዴላችሁ። በምን መጽሐፍ? ስማችን የተጻፈው በምን መጽሐፍ ነው? ለዚህ ነው ደቀ መዛሙርቱ ቅዱሳን የሚሆኑ ሐዋርያት በስሙ አጋንንትን ካወጡ በኋላ ተደስተው ጌታ ሆይ በስምህ እኮ አጋንንትን አወጣን ባሉት ሰዓት እንዲህ አላቸው፣ እናንተ በስሜ አጋንንት ስላወጣችሁ ደስ አይበላችሁ፣ ስማችሁ በመንግሥተ ሰማያት ስለተጻፈ በዛ ደስ ይበላችሁ አለ። ስማችን ቤት ስለተጻፈ ንገሩኛ። በመንግሥተ ሰማያት በክብር የተጻፈ ስም አለ። ይሄንን ነው ቅዱስ ያሬድ የሚነግረን። ይሄንን ነው የዕለቱ ወንጌል። ዝግቡ ለክሙ መዝገበ ዘበሰማያት በሰማይ የማይጠፋ መዝገብ አከማቹ ይለናል። በየትኛዋ ዕለት ነው ቅዱስ ያሬድ የነገረን? እቺ ቅድስት በተባለችው ዕለት ቅድስና ለእግዚአብሔር። በሕይወታችን ቅድስና ያስፈልገናል። በጾማችን ሰዓት ልንቀደስ ያስፈልገናል። ከምግብ በመለየት ብቻ አይደለም፣ የስሜት ሕዋሳቶቻችንን በማስገዛት ለእግዚአብሔር በመገዛት እንደ እግዚአብሔር ቃል በመኖር የቀማነውን በመመለስ የበደልነውን በመካስ ይቅር ለእግዚአብሔር በማለት ቂምና በቀልን በማራቅ ልባችንን ንጹሕ በማድረግ ቅድስና ልናገኝ ያስፈልገናል። ይቺ የተመረጠች ሰንበት ናት። የተመረጠች ዕለት ከዕለታት ሁሉ የተመረጠችዋ ዕለት ሰንበት ናት። እምኩሉ ዕለት ሰንበት አክበረ፣ ከዕለታት መካከል ሰንበትን አከበረ። እምኩሎን አንስት ማርያም አፍቀረ ተብሎ ተነግሯል። ከአንስት ሁሉ ከአንስት ዓለም ድንግል ማርያምን እንደወደደ እግዚአብሔር ከዕለታት ደግሞ ሰንበትን መርጦ ወዷል ይላል። ሰንበት በእግዚአብሔር ከተወደደ በእግዚአብሔር የተወደደችና የተመረጠች ዕለት ከሆነ እናንተ የተወደደውን ስራ ልትሰሩበት ተፈቅዶላችኋል። በሰንበት ተገበሩ ጽድቀ፣ መልካም ስሩበት ተብለናል። አክብሩ ሰንበት። ሰንበትን ማክበር እንዴት ነው? ቃሉን በመስማት ቅዳሴውን በማስቀደስ ሰዓታቱን በመቆም ከዛ ተአምሩን በመስማት ቅዱስ ቃሉን በመስማት ከዚህ ደግሞ ስትሄዱ በመነገድ አይደለም፣ በመሸጥ አይደለም፣ በመለወጥ አይደለም፣ የታሰረን በመጠየቅ የታመመን በመጎብኘት በጎ የጽድቅ ስራዎችን በማድረግ የተጣላን በማስታረቅ የአዲስ ኪዳን ሰንበት እንድናከብር ታዘናል። በዚህ ቀን ለእግዚአብሔር የተለየን በእግዚአብሔር የተወደድን መሆን አለብን። እዚህ ነው በኦሪት ዘዳግም ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። የምን ቀን ትቀድሰው? ምን ማለት ነው? እኛ ሰንበትን የምንቀድስ አይደለም። በሰንበት ቀን ቅድስና ያስፈልገናል። የሚቀድሰን እግዚአብሔር ነው። የሚቀድሰን የእግዚአብሔር ቃል። ለምሳሌ ቅዳሴ አስቀድሰን እንላለን፣ እንቀደሳለን።
እግራችን ቤተ መቅደስ ሲቆም፣ ጫማችን ሲውልቅ፣ ቤተ መቅደስ ስንቆም የዕጣኑን ሽታ ስናሽት፣ ቅዱስ ወንጌሉን ስንሳለም ስንሰማ፣ ቀራንዮውን ስናስብ፣ የጌታን ውለታ ስናስብ፣ መከራውን ስናስብ፣ በሞቱ በኩል ስንመስለው ቅድስና እናገኛለን። ምን እናገኛለን? በብሉይ ኪዳን እግዚአብሔር ፍጥረታትን ፈጥሮ ያረፈው በሰንበት ነው። ቀዳሚት ሰንበት ብለን የምናስባት ያችን ዕለት ነው። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት፣ ትንሣኤውን የገለጠበት፣ ቅዱሳን ሐዋርያት መንፈስ ቅዱስን የሰጠበት፣ ዳግመኛ ደግሞ ለፍርድ የሚመጣበት ዕለት ሰንበት ስለሆነ ክርስቲያን ሁሉ በሰንበት በቤቱ ሊተኛ አልተፈቀደለትም። ይሰማችሁ ይኖር በሰንበት ዘሎመ በሰንበት የተኛ እየሰማችሁ አንቀጸ ንስሐ የተባለው መጽሐፍ ንስሐ ይሰጣል። በሰንበት ዕለት የተኛ ጤናማ አካል ይዞ ደዌ ሳይገጥመው ሳይታመም አያችሁ ችግር ሳይገጥመው በቤቱ በሰንበት የተኛ። ምክንያቱም ክርስቶስ የሚመጣው በዕለተ ሰንበት ስለሆነ በዕለተ ሰንበት ሁሉ ክርስቲያን ሁሉ ይሰብሰብ የምትለዋ ቤተ ክርስቲያን ሙሽራዋ ክርስቶስ ድንገት ሊመጣ ስለሚችል ተሰብስበን በቤቱ እንድንጠብቀው ናፍቆቷ የሆነው ክርስቶስን በቤተ ክርስቲያን ትጠብቀዋለች። ሙሽራይቱ ቤተ ክርስቲያን ሙሽራዋ የምትጠብቀው በዕለተ ሰንበት ነው። በየትኛዋ ቀን እንደሆነ አልተነገረንም። ግብታ ይመጽእ ከመ ሠራቂ፣ ሌባ በድንገት እንደሚመጣ እንደዚሁ ይመጣል ተብለናልና ክርስቶስ በድንገት ስለሚመጣ ዕለተ ምጽአትን ስለምናስብ ጌታ ይመጣል ብለን የምናስብ የክርስቶስን የወልደ እግዚአብሔርን መምጣት የወልደ ማርያምን መምጣት የምንጠባበቀው በዕለተ ሰንበት ስለሆነ ሰንበትን እናከብራለን። ስለዚህ አክብሩ ሰንበተ ትገብሩ ጽድቀ፣ ሰንበትን አክብሩ ጽድቅንም ስሩባት። በሰንበት ምን እናድርግ ወገኖቼ? በሰንበት ምን ማድረግ ተፈቅዶልናል? ወደ መቅደሱ እንምጣ፣ እንጸልይ፣ እንመጽውት፣ የተራበን እናብላ፣ የታረዘን እናልብሰው። በሳጥኖቻችን የሰበሰብናቸው ልብሶች እንደ ሙዚየም ያከማቸናቸው ልብሶችን አውጡና በጎዳና ለወደቁ ሰዎች እያጠባቸው አልብሱ። አዲስ ገዝታችሁ መስጠት ካልቻላችሁ ልብሳችሁ ከልብስ ተራቁተው በብርድ የሚጠበሱ ወገኖች አሉ። ይሄ ቆጦ የጾማችን አንዱ ክፍል ነው ወገኖቼ። እያችሁ አንደበታችን ለምሳሌ ከጠዋት ተነስተን አሁን ነገር ሰግዶ ነው። ከጠዋት ተነስተን አይ ቁርስ አልበላም ጾም ነው እንላለን። ጾማችን አዋጅ ነው፣ የታወቀ ነው። ቁርስ እንደማንበላ ከዛ በኋላ አንዳንዶቻችን በ6 ሰዓት ሌሎቻችን በ9 ሰዓት እንበላለን። ደግሞ የበረታ ደግሞ ፀሐይ እስክትጠልቅ ጀንበር እስክትጠልቅ የሚጾም ሰው አለ። የትኛውንም ሰዓት ድረስ ልንቆይ እንችላለን። ከክፋት ካልጾምን ጾማችን ከንቱ ድካም ነው። አፋችን መጾም አለበት። ሐሜቱን ጾሙ። ወንድማችሁን ዘልዝላችሁ መብላትን አቁሙ። ክፋትን እናቁም፣ ስድብን እናቁም፣ ሐሜትን እናቁም፣ ትችትን እናቁም። ይህንን ነው መጾም ወገኖቼ። ከአፋችን የሚወጣውን መጾም አለብን። የክብር ባለቤት ለደቀ መዛሙርቱ ከአፍ የወጣ ያረክሳል ብሎ ነግሯቸዋል። ከምን የወጣ አቤት ሰንበት ማለት ራሱ ይላችሁ አቆመ የሚል ትርጓሜ ያለው። እስቲ አቆመ ይቃል ትርጉም ሰንበት ማቆም ማለት ምን ማለት? ስለ ፍጥረታችን ፈጥሮ ያቆመበት ያረፈበት ማረፍ፣ በኃጢአት ማረፍ። ስጋችንን በኃጢአት ስናደክመው ነበር፣ አሁን ማረፍ። ቅድስና ለእግዚአብሔር ብሎ መቅደስ ሰውነታችንን በማርከስ በዝሙት የረከሰው ሰውነታችንን በመቀደስ ማረፍ። አቆመ ክፋትን ማቆም፣ ምቀኝነትን ማቆም፣ ዘረኝነትን ማቆም፣ ተንኮልን ማቆም፣ ትችትን ማቆም፣ ሐሜትን ማቆም። ይሄ ነው ሰንበት ማክበር ማለት። እግዚአብሔር ከሁላችን ጋር ይሁን። በኦሪት ዘዳግም ምዕራፍ 5 ቁጥር 4 ላይ የሚነገረን ይሄንን ነው። በአዲስ ኪዳን ለክርስቲያን ሁሉ ሰንበት አለ። ቀዳሚት ሰንበትና ሰንበተ ክርስቲያን የምንላት የተቀደሰችው ዕለት እሑድ ነው። ቀዳሚት ሰንበት ጌታ ያረፈባት ለእስራኤል ሥጋ የታዘዘው ሰንበት ነው። ኦሪት ዘዳግም ምዕራፍ 5 ቁጥር 2 እስከ 16 ስታነቡ እስራኤላውያን እግዚአብሔር ከግብፅ ባርነት ወደ ዕረፍት የወጡበት ቀን ስለሆነ ይህንን ቀን አለማክበር ያስቀጣቸው ነበር። እስራኤል ሥጋ ሰንበትን ያላከበረ ሰው ይቀጣ ነበር። በብሉይ ኪዳን ያሉ ሰዎች ሰንበትን ሲያከብሩ ካጠፉ አይዘረጉም፣ ከዘረጉ ደግሞ አያጥፉም ነበር። እኔ ጋር አሁን እኔና እናንተ እንደ አይሁድ አይደለም ሰንበትን ምናከብር። ለምሳሌ ከጋጣዎቻቸው ከበረቶቻቸው ከብቶች አይወጡም ነበር። ውሃ እንኳን አይቀዱ ነበር። እስቲ የድሮ እናቶች እስቲ
የሰንበት ውሃ የሚባል ዛሬ አለ አለ የሰንበት ውሃ ምንድን ነው? ሰንበት ውሃ እያለ ይሁን አያቶቻችን ቀድሞ ሰንበት ከመምጣቱ ከዓርብ ጀምሮ እንጨት ያስፈልጋል። ያ የሰንበት የሰማችሁ ቡና እንኳን የሚያስወጡ ቀድሞ እየሰማችሁ ይህን ያክል ሰንበትን ያከብሩ ነበር እናቶቻችን አያቶቻችን። ዛሬ ያለ ነው ሰንበት ምንድን ነው? አሁን ጥሩ ነው ወጥተናል፣ በጣም ብዛት አለ። የኪዳነ ምሕረት ልጆች እግዚአብሔር በቤቱ ስትሰባሰቡ ደስ ይለዋል። ከዚህ በኋላ የምናደርገው በጎ ነገር አለ ወይ የሚለው ጥያቄዎች ነው። አሁን ከዚህ በኋላ ወደ ቤት ከተመለስን በኋላ እግዚአብሔር የሚደሰትበት ስፍራ እንሆናለን ወይ? በጎ በመስራት እንቆያለን ወይ? ይሄ ነው ሁላችንም ጥያቄ። በነገራችን ላይ ፈሪሳውያን በነበራቸው የተሳሳተ አመለካከት በሰንበት ቀን እንኳን መልካም ስራ ይሰሩ ነበር። መልካም ስራ። ለዚህ ነው የክብረ ባለቤት በእርሻ መካከል እያለፈ ሲያልፍ ከደቀ መዛሙርቱ ጋር እሸት እየቀጠፈ ይበላ ነበር። ከዛ በኋላ ፈሪሳውያን ምን ያሉ? እንዴት በሰንበት እሸት ይበላል? እንዴት ገብስ ይቀጥፋል? ብለው ክርስቶስን ሲጠይቁ ጥያቄ ጠይቋቸዋል። ከእናንተ መካከል ላም ወይ ፈረሱ በጉድጓድ ቢገባ አታወጡትም ወይ ብሎ ጠይቃቸው። መልሱልኝ እስኪ። በጉድጓድ ፈረሳችሁ ወይ ከብታችሁ ቢገባ አታወጡትም? ንገሩኝ። ንብረታችሁ ስለሆነ ታወጣላችሁ። በሰንበትም ደግሞ ክፋት ነው የተከለከለው። በሰንበት የተከለከለው ዘፈን፣ ድርቅ ያለበት ቦታ ነው። በሰንበት በጎ ነገር ሁሉ ተፈቅዷል። መልካም መስራት ተፈቅዷል። አሁን እኮ የጠፋብን በጎ ነገር ነው ወገኖቼ። ይሄው ሰብካችኋለን። ይሄው በተለያዩ መምህራን በተለያዩ ሊቃውንት ትሰበካላችሁ፣ ትማራላችሁ። አድንቃችሁ የምትሄዱት ሰባኪውን እንጂ ወደ ልባችሁ የምትወስዱት ትምህርት የላችሁ። ለመለወጥ ዝግጁዎች አይደለም። ለጊዜው የሚነገረው ትምህርት ከራሳችን ሕይወት ጋር፣ ሌሎች ደግሞ ከሰዎች ሕይወት ጋር እያመሳከሩ እንደው ጥቂት ዘለላን ባህል ምተን ዛሬ እኮ የተናገረው ሰባኪ የኔ ሕይወት ነው እንላለን። ሕይወታችን እንዲስተካከል ወደ እግዚአብሔር አንቀርብ። አያችሁ ወገኖች፣ እየሰማን እንመለሳለን፣ እየተሰበክን እንመለሳለን። ስብከቱን ለመድነው፣ ወደ ንስሐ ግን ቢቀርብ ሰው ፈራ። ኃጢአትን ለመስራት ደፋሮች ነን፣ ንስሐ ለመግባት ግን ፈሪዎች ሆነናል። ከእግዚአብሔር ጋር ለመታረቅ የጨከነ ትውልድ የለም። ወደ ንስሐ ለመምጣት ስጋውን ለመብላት የጨከነ ትውልድ፣ ደሙን ለመጠጣት የጨከነ ትውልድ ያስፈልጋል። ስለዚህ መልካም መስራት ጌታ ደቀ መዛሙርቱ በማቴዎስ ወንጌል ምዕራፍ 12 ቁጥር 14 ላይ የወቀሳቸው እነዛ ፈሪሳውያንን በጎ መስራትም አልተከለከለም፣ በሰንበት ቅድስና መስራት የቅድስናን ተግባር ማከናወን ትችላላችሁ ብሏቸው የነገራቸው ለዚህ ነው። ራዕይ ዮሐንስ ምዕራፍ 1 ቁጥር 10 ላይ የጌታ ቀን ብሎ ዮሐንስ በራእዩ የገለጣት ይህችን ሰንበትን ነው። እስቲ የጌታ ቀን በሉላችሁ። የጌታ ቀን አይደል? የጌታ ቀን እግዚአብሔር ስራውን የጀመረባት ጥንተ ዕለት የጌታ ዕለት፣ በአዲስ ኪዳን ደግሞ ክርስቲያኖች ያረፉባት፣ ድነት ያገኘንባት፣ የጌታን ትንሣኤ ያገኘንበት፣ አያችሁ ከክርስቶስ ጋር የተነሳንበት፣ ሙስና መቃብርን አጥፍቶ ገዳያችንን ሞት የገደለበት፣ እሱ ከሙታን መካከል የሙታን በኩር ተነስቶ እኛን ከውድቀታችን ያነሳበት ቀን ነው። በሰንበት እኛን ከወደቅንበት ልንነሳ ያስፈልጋል። ከኃጢአት ወንበር ላይ ልንነሳ ያስፈልጋል። ከዝሙቱ አልጋ ላይ ልንነሳ ያስፈልገናል። ከርኩስ ወንበር ላይ ልንነሳ ያስፈልገናል። ለምን? ዕለተ ትንሣኤ ናት፣ ከሙታን የተነሳባት የቤተ ክርስቲያን የልደት ቀን ነው። መንፈስ ቅዱስ ለሐዋርያት የወረደባት ዕለት ነው። መንፈስ ቅዱስንም የምንቀበልባት ዕለት ነው። ጌታ በክበበ ትስብእት በግርማ መለኮት ዳግም በቅዱሳን መላእክት ታጅቦ በጌትነቱ ለፍርድ የሚመጣባት ታላቅ የፍርድ ቀን ናት። እስቲ ይህቺ ቀን የፍርድ ቀን ናት። የምን ቀን ናት? የፍርድ ቀን ናት። የተለያዩ መንፈሳዊ አገልግሎቶች የሚካሄዱባት ዕለት። አንደኛ ቆሮንቶስ ምዕራፍ 6 ምዕራፍ 16 ቁጥር 1 ላይ ቅዱስ ጳውሎስ የገለጠው ይሄ ነው። ሰንበት በሐዋርያት ዘመን ምን ይመስላል? አሁን በነቢያት ዘመን እንደው የምታውቁት ነው። ከአንጠቋ የዘረጉ ከዘረጉ አያቱ ያው በጎ ስራ ጭምር አይሰሩም ነበር። ሰንበት እናከብራለን ይላሉ እንጂ በጎ እንኳን መልካም ነገር አያደርጉም። ይሄ የተሳሳተ አመለካከት ስለነበራቸው የሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ በጢሮአዳም ያሉ ክርስቲያኖች በሰንበት ለምስጋና ይሰበሰቡ ነበር ይላል። በሰንበት ለምን ይሰበሰቡ ነበር? እስቲ ለምስጋና በሉላችሁ። ለምስጋና። ስለዚህ
ክርስቲያኖች በሰንበት ቀን ተአምረ ማርያም እንዲሰሙ፣ ቅዳሴ እንዲያስቀድሱ፣ ወንጌል እንዲሰሙ በኢትዮጵያ ይህንን ስርዓት የደነገገልን ንጉሥ ቆስጠንጢኖስ ይባላል። ክርስቲያኖች በዕለተ ሰንበት መሰብሰብ አለባቸው። በዕለተ ሰንበት የግል ጉዳይ ማከናወን አይቻልም። በዕለተ ሰንበት ቅድሚያ እግዚአብሔርን መስማት ያስፈልጋል። አንዳንድ ቀን እዚህ መተን አንታገሰው እግዚአብሔርን አያሳዝንም? የምንሄድበት ሰዓት ይናፍቀናል። እንደው ዛሬ መላከ ሰላም አይለቁንም፣ ዛሬ እነ መምህር ተስፋ አይለቁንም፣ እነ ገሌ አይለቁንም። እንደዚህ ነው እንግዲህ ከመጣንበት የምንወጣበት ሰዓት ነው ይናፍቀናል። አየህ፣ ቀራንዮ ማሰብ አልፈልግም። እዚህ መተን እንኳን ቀራንዮ ላይ አንገኝም። አሁን በቅዳሴ ላይ እንደው አንድ መልእክት አለ፣ ይሰማችሁ ይኖር እናቶች፣ እንደው በዚሁ ትምህርት እንድታገኙበት። ካህኑ እንዲህ ዲያቆኑ እንዲህ ይላል፣ ወደ ምስራቅ ተመልከቱ ይለናል። ወደ ምን ተመልከቱ? ከዛ እንዴት ነው የምታዩት? አንዳንድ ሰዎች ሮቴት ያደርጋል። አራቱንም አቅጣጫ ምስራቅን እየፈለጉ ነው መሰለኝ እንዲህ ይሳለማል። በአራት አቅጣጫ የነገረን ነገር አለ። ወደ ምስራቅ ተመልከቱ ካለ በኋላ ምስራቅ አቅጣጫውን አይደለም። አሁን ምስራቅ አንድ የፀሐይ መውጫ ነው አይደለ? ምስራቅ የተባለችው እመቤታችን ነው። ከእመቤታችን የወጣው የማይጠልቀው ፀሐይ ክርስቶስን አስቡት እያለን ማንን አስቡት እያለን? ክርስቶስን አስቡት እያለን። ቀጥሎ እንዲህ ብሎናል፣ እናስተውላለን። ምን በል? ምስራቅ አቅጣጫው አይደለም፣ አስተውሉ፣ ክርስቶስ ነው። ለእናንተ የቆሰለላችሁ የደማላችሁ በደላችሁን የትውልዱን ሁሉ ኃጢአት በራሱ ላይ አኖረ። ኃጢአት ሳይገኝበት እንደ ወንጀለኛ የተቆጠረ መስቀል ላይ እርጥብ መስቀል ተሸክሞ የደም ላብ ያላበውን ክርስቶስን አስቡት፣ እንዳትዘነጉት ምዕመናን። ዘወትር ክርስቶስ በሕሊናችሁ ይሳልባችሁ። ሐዋርያው ጳውሎስ እኮ የነገረን ይሄ ነው። ክርስቶስ በእናንተ ውስጥ እስኪሳልባችሁ ድረስ ምጥ ይዘኛል። ምን ይዘኛል? ምጥ ይዘኛል። እኔ የተገለጠልኝ ክርስቶስ፣ እኔ የገባኝ እውነት እናንተ እስኪገባችሁ ድረስ አለ። ወገኖች አስባችሁ ታውቃላችሁ? ትዝ ይላችኋል ክርስቶስ? እስቲ አስቡት። እስቲ ቀራንዮ ላይ እንድረስና እንመለስ። በጲላጦስ አደባባይ ለክስ የቆመውን ጌታ፣ እንደ ወንጀለኛ የተቆጠረውን ጌታ ሲዘብቱበት፣ ሲሰርቡት፣ ሲከሱት ይገደል እያሉ ያ ሁሉ ሕዝብ ሆሳዕና ማርያም ያለው ይገደል ብሎ በደጅ ላይ የቆመው አንካሶችን ባቀናላቸው፣ ዕውራንን ባበራላቸው፣ ለምጻምን ባነጻላቸው፣ ሽባን በተረተረላቸው፣ ሙታንን ባነሳላቸው፣ ድውያነ ሥጋን በተአምራት በፈወሰላቸው፣ የነፍስ ሕመምተኞችን በቃሉ በጠገነላቸው ክርስቶስ እንደ ወንጀለኛ በፍርድ አደባባይ አቁሞት ክርስቶስን ይሰቀልልን፣ ይገደልልን፣ በሞት አርቅልን ብለው ጨክነው ክርስቶስ ላይ በተነሱበት ሰዓት እስቲ አስቡት። ክርስቶስ ምንም በደል ሳይገኝበት በፊት ቆሞ አንተ የአይሁድ ንጉሥ ነህ ሲለው የአይሁድ ብቻ ንጉሥ አይደለም ክርስቶስ፣ የዓለም ሁሉ ንጉሥ ነው። የምን ሁሉ ንጉሥ ነው? አስቡታ ክርስቶስ ልብሱን ቀደው ሲካፈሉበት አስቡት። ክርስቶስ ከሊቶስጥራ እስከ ቀራንዮ ድረስ ከሐና ወደ ቀያፋ ሲያመላልሱት፣ ሲያንገላቱት፣ ሊሸከሙት የማይቻለውን ከባድ እርጥብ መስቀል አሸክመውት መስቀል በመሸከም ደክሞት ሲወድቅ በወደቀበት ሲረግጡት አስቡት። ክርስቶስን ደግሞ ሊነሳ ሲል መልሰው ሲረግጡት፣ ደግሞ ሲጠፉበት፣ ደግሞ ሲያንቋሽሹት፣ ደግሞ ሲዘብቱበት፣ እውነት እግዚአብሔር ልጅ ከሆንክ ራስን አድን ሲሉት፣ እስቲ ተአምር አሳየን አንተ ካለ ከመጣብህ ነገር ሁሉ ትረፍ እያሉ ሲያሽሟጥጡበት፣ የአይሁድን ርኩስ ምራቅ ሲቀበል አስቡት እስቲ ክርስቶስ። እናቱ ማርያምንም አስቧት። አንድያ ልጇን መከራ ሲያደርሱባት ተከትላ አብራ የምታለቅስ እናት፣ የእሷንም ሰቆቃ አስቡ። ልጄ ያለች የምትከተሏን ደግ እናት አስቧት። ሲወድቅ አብረው የምትወርቀውን እናት ልታነሳው ስትል ጎትተው የሚጥሏትን ቀራንዮ ላይ የተገኘችዋን ደግ እናት አስቧት። ድንግል ማርያም ዮሐንስንም አስቡታ። በሞቱ በኩል የመሰለውን እስከ ቀራንዮ ድረስ ክርስቶስን አፍቅሮ ሞት ሳይፈራ የአይሁድን ዛቻና ፉከራ ሳይፈራ መስቀሉ ላይ የተገኘው ዮሐንስንም አስቡት። አስባችሁ ታውቃላችሁ? መድኃኒዓለም የጎኑ ጎድኑ እስኪታይ ድረስ አጥንቱ እስኪቆጠር ድረስ የተገረፈው ክርስቶስን አስባችሁታል? አንዱ የአይሁድ ጅራፍ እኮ ለሞት ያበቃ ነበረ። ጅራፉ ጀርባው ላይ ተጠምጥሞ ሲነሳ ስጋው ቁጭቆ ነበር የሚያነሳው። የደም ላብ ያላበው አክሊለ ሦክ በራሱ ላይ አድርገው የተቀበለው የብረት አክሊል ጭንቅላቱን ዘልቆ አልፎ በደም በጆሮ በአፍንጫው በአፉ እስኪመጣ ድረስ እንዲህ አድርገው ያሰቃዩት ክርስቶስ ትዝ ብሎሽ ያውቃል?
ትዝ ብሎ ነው ያውቃል? ራሱን በዘንግ ሲመቱት ሲቀጠቅጡት ገዳያችንን ጠላት ዲያብሎስን ሊቀጠቅጥልን ክርስቶስ ለእኛ ብሎ ራሱን የተቀጠቀጠው ትዝ ብሎ ያውቃል? ለእኔ ብሎ ነው ብለህ ታውቃለህ? መከራውን አስበሽ ታውቂያለሽ? የጣፈጠ ደሙን ሊቀዳልሽ ሊሰጥሽ መራራ እንደጠጣልሽ ትዝ ብሎ ያውቃል? ዛሬ የሚያስለቅሰንማ የሽሮና የበርበሬ ጉዳይ፣ ዛሬማ የቤታችን ጉድለት ነው። ደምን ባብ ያስለቅሰን መቼ ቀራንዮ ትዝ ይለናል? እና ወገኖቼ በጢሮአዳም ያሉ ክርስቲያኖች በሰንበት ለምስጋና ይሰበሰቡ ነበር። ለምስጋና እኛም ለምስጋና ስንሰበሰብ ቀራንዮ እንድናስብ ተነገረ። አስቡት፣ ወደ ምስራቅ ተመልከቱ። ምስራቅ የፀሐይ መውጫ ነው። ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች። የማይጠልቀው ፀሐያችሁ ክርስቶስ አስቡታል። ወጥቶ የማይገባው ታይቶ የማይሰወረው ብርሃናችሁ ክርስቶስ አስቡታል። ምን በሉት? ስለዚህ በሰንበት መዝገብ እናከማች። ምን እናከማች? እስቲ መዝገብ በሉ። መዝገብ እናከማች። እንዴት ነው? ምን አይነት መዝገብ ነው ልትሉ ትችላላችሁ። አንዳንድ ጊዜ ተርበው ጎዳና በወደቁት ሕፃናት ጨክነን አልፈናቸው ሲመሽ በውስኪ የምንራጭ ቀበቶች ሆነናል። እውነት አሰት ንገሩኝ እንጂ እውነት መድኃኒት መግዣ አጥተው በጎዳና ላይ ታምም ያለው መድኃኒት ግዙልን እያሉ የመድኃኒት ማዘዣ ወረቀት ይዘው የሚያለቅሱ እናቶችና ሕፃናትን እያለፍናቸው ገንዘባችንን ለዝሙት የምንበትል መዝገብ የሌለን ደካሞች ሆነናል። በሰንበት መዝገብ እናከማች እያሏቸው የ10 ብር ዳቦ ጎዳና ላይ ወደቀ ሕፃን ያልገዛ በሺዎች የሚቆጠር ገንዘብ አውጥቶ ውስኪ ሲራጭ ያድራል። ይህ ክስረት አይደለም? አዝማሪ ሸክር ትውልድ ክስረት አይደለም? ንገሩኝ እንጂ መልሱልኝ እንጂ 10 ብር ዳቦ ለመግዛት እኛ ለመስጠት እኮ የሰውየውን አቋም ነው ምናል ቁመናው ነው ተክለ ሰውነቱ ነው አንተ ጤነኛ ስራ ነው። በነገራችን ላይ በጾማችን ዛሬ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ አንድ ነገር ነግሮናል። ቅዱስ ያሬድ በድርሰቱ እስመ ጾም እማለ ጸሎት ይላል። እስቲ በሉ እስመ ጾም በሉ። እስመ ጾም እማለ ጸሎት ምን ማለት መሰላችሁ? ጾም ማለት የጸሎት እናት ናት ይላል። የጸሎት ምንድን ነው? አሁን በጾማችሁ ሰዓት ጸሎት ተለማመዱ። ምን ተለማመዱ? ጸሎት። ሁለተኛውስ ምንድን ነው? ቅዱስ ያሬድ የሚለን ወለታላ ነው ይላል። እስቲ ወለታላ ነው ምን ማለት? የትህትና እህት ናት ጾም ይላል። የምን እህት አላችሁ? እስቲ ጾም በሉ። የጸሎት እናት፣ የትህትና እህት፣ የእንባ ምንጭ፣ የመልካም ስራ ሁሉ መጀመሪያ ናት ይላል። ለዚህ እኮ ነው ስትጦሙ አለ ጌታ ምን ስትሉ እንደ ግብዞች አትጠውልጉ አለ። ለምን? ግብዞች ጾማቸው እንዲታወቅላቸው በአዋጅ ይጾማሉ። ፊታቸውን የሚያጠወልጉት ገሌ ጾመኛ ነው፣ ገሌ ክርስቲያን ነው ለመባል ነው። እናንተ ግን ጾማችሁ ሰው እንዳያውቅባችሁ ታጠሩ፣ ገጻችሁ ይብራ፣ ተቀቡ አለ ጌታ። ምን በሉ? ሲታጠሩ ገጻችሁ ምን ይብራ፣ ተቀቡ አለ። ግብዞች ለታይታ ምጽዋት ይሰጣሉ፣ በአደባባይ እያስነገሩ ይሰጣሉ። እናንተ ስትሰጡ ግራ የሚሰጠው ቀኝ የሚሰጠው ግራ አይብ። ስትጸልዩም ደግሞ እንደ ፈሪሳውያን ያለ ጸሎት አትጸልዩ አለ። ምን እንደማን ያለ ጸሎት? ሁለት ጸሎት የሉቃስ ወንጌል ላይ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ፣ ሌላኛው ፈሪሳዊ ነበረ። ፈሪሳዊው እንዲህ ብሎ ጸለየ። ጌታ ሆይ በሳምንት 2 ጊዜ እጾማለሁ፣ አስራት በኩራቴን እሰጣለሁ ብሎ ጸለየ። እግዚአብሔር የሚያውቀውን ነገር ለእግዚአብሔር መልሶ አሳወቀ። ቀራጩ ግን ወንጀለኛ ተብሎ በከተማው የሚገለል ሰው ስለነበረ እንዲህ አለ፣ ጌታ ሆይ ቀና ብሎ እንኳ ወደ ሰማይ ላይ አይኖቹን ሊያነሳ አልወደደም። አንገቱን ደፋና እንዲህ አለ፣ እኔ ኃጢአተኛውን ማረኝ። እስቲ ሁላችሁ እኔ ኃጢአተኛውን ማረኝ። ቀራጩ ምን አለ? ቀጥሎ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግናለሁ። ይህ ጸሎት ነው። ምንድን ነው ንገሩኝ። እንደገሌ ስላላደረከኝ ምንለው እኮ ሊኖር ይችላል። እኛ ቤተክርስቲያን ስለመጣ
የቀሩትን ሰዎች የቀሩት ቅድስና ጎሏቸው ስለሚመስለን እኛ በብቃታችን ቆመን የእኛ ቅድስና አቁሞን ስለሚመስለን ሌሎችን አሳንሶ ማየት የክርስትና አይደለም። በድካማችን የሚራራ ጌታ አለ። የደከሙትን እግዚአብሔር ያነሳል እና የሚገርም ነው። ለሰዎች ሊታዩ ፊታቸውን ያጠፋሉ፣ እውነት እላችኋለሁ ዋጋቸውን አጥተዋል። በስውር ላለው አባታችሁ አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትን በግልጥ ይከፍልሃል ካለ በኋላ ብልና ዝገት በሚያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ አለ። የትምህርታችን ርዕስ ይሄ ነው። ዝግቡ ለኩም መዝገበ ዘበሰማያት፣ የማይጠፋ መዝገብ አከማችኋል። እስቲ ንገሩና አንድ ጊዜ ጥሩ። የማይጠፋ መዝገብ አከማችኋል። በነገራችን ላይ በኢትዮጵያ ታሪክ በስጦታቸው በጾማቸው ከከበሩ ቅዱሳን አንደኛው አባ አጋቶን ይባላል። በላላይ ግብፅ አባ አጋቶን በአድኖ የሚታወቅ አባት ነው። ድንጋይ ጎርሶ የጸለየ አባት ነው። ልብ አድርጉ። የሰማችሁ ናት። አንድ የኢትዮጵያ ሊቅ እንዲህ ብሏል። ጾምኩኝ፣ ሰገድኩኝ፣ ሱባኤ ገባሁኝ፣ ጸለይኩኝ፣ መጸወትኩኝ፣ ጭራሽ የሰይጣን ፈተና በእጥፍ ሆነብኝ። ሰይጣን ግን በአንድ ቀን በአንድ ነገር አሸነፍኩታል። ልብ አድርጉ። ጾምኩኝ አለ፣ ጸለይኩኝ አለ፣ ሰገድኩኝ አለ፣ አድኖ ያዝኩኝ አለ፣ መጸወትኩኝ አለ። የሰይጣን ፈተና በእጥፍ ሆነብኝ። ሰይጣን በአንድ ነገር አሸነፍኩት። እስቲ ሁላችሁ ሰይጣንን በሉ በአንድ ነገር እናሸንፈዋለን። በምን ይመስላችኋል? በዝምታ። እስቲ በዝምታ አንዳንድ ጊዜ በአፋችሁ ስትናገሩ ጠዋት ቤተክርስቲያን ልትሄዱ ወይ የሆነ ገዳም ልትሄዱ ሄቶች የሄደ ባዳም እናንተ ናችሁ መቼም በደንብ ብዙ ቦታ መዞር የምትወዱትና እንደው የሆነ ገዳም ልትሄዱ አስባችሁ ከሰዎች ጋር ትነጋገራላችሁ። ይኸው ጠዋት እንትን የሚባል ገዳም ልሄድ ነው ተነስቻለሁ። ልብሳችሁን ታዘጋጃላችሁ፣ ነጠላችሁን፣ ጸሎት መጽሐፋችሁን ቦርሳችሁ ውስጥ ታድርጉና ሽክባችሁ ትነሳላችሁ። ጠዋት ስትመጡ ደግሞ ወቅቱን ያልጠበቀ ልማዳን አይደለ የወር አበባ ያገኛችሁና ወይኔ ይኸው እጄ እንዳልጠበቅ ሰይጣን ዘጋብኝ ይባላል። ስለዚህ ሰይጣን የምናችሁ ሰማ ማለት ነው። የአፋችሁንም በሉ ምን የምናችን የአፋችን ገዳም ልትሄዱ ስትል ስታስቡ ለሰው አትናገሩ። ዝም አጅሮ የልብ አያውቅም። የምንድን ነው የሚሰማው? የጆሮ የሰሙ ይሰማው እንጂ የአፍ ነው የሚሰማው። ስለዚህ በጆሮ ስለሆነ የሚያደርጣችሁ። ስለዚህ በዝምታ እኛ የኢትዮጵያ ሊቅ በምን አሸነፍኩት አሉ። የሰማችሁ ነው። ማድረግ የሚፈልገውን ነገር ለዛ ሰው ለማድረግ በጽሁፍ አሉ። ምን አሉ? ለዚህ ቅዱስ ነው ዋናው ሁለሰና ይላል። በለበጎ ባን ዝም አልኩ ይላል እና በዝምታ የሚታወቁ አባት ናቸው። አባ አጋቶን በረከታቸው ይደርብኝ እና አንድ ቀን በገዳማቸው ሲኖሩ አንድ ነገር ያደርጋሉ። ከገዳም ውስጥ ከ3 ወር ውስጥ አንድ ጊዜ ደግሞ ሲያስፈልግ ደግሞ በወር ውስጥ አንድ ጊዜ ከከተማ ወደ ከተማ እየወጡ ይመለሳሉ። ወዴት እየወጡ? ወደ ከተማ ይወጣሉ። እኚህ መናኛ አባት ከተማ የሚወጡበት ጉዳይ አላቸው። ምንድን ነው ካላችሁ በገዳም ውስጥ የእጅ ስራ ይሰራሉ። የምን ስራ? ሲውላችሁ የእጅ ስራ ብሎ የእጅ ስራ ይሰራሉ እና ሰፌድ ይሰራሉ፣ ሰሌን ይሰራሉ፣ እንቅብ ይሰራሉ። እነዚህ በእጆቻቸው የተሰሩትን ምን ያደርጋሉ? ገበያ ይወጡና ይሸጡታል። ይሸጡትና ዘይት ይገዙበታል፣ ጨው ይገዙበታል፣ ዱቄት ይገዙበታል። ሰማኛ ስንት ነገር ተገባል? 3 ነገር ይገዙበታል። የገዙትን ለማን ይሰጣሉ ካሉ ከዋሻቸው የማይወጡ በድካም ደግሞ በእርጅና በገዳም ውስጥ ያሉ አባቶች ስላሉ ዱቄቱን ዘይቱን ይወስዱና አባቶች ይሰጡና ይመረቃሉ። በጾም ሰዓት ይልባል። እንዲህ በጎ ስራ ይሰራሉ። እኛ አንድ ቀን በእጃቸው የተሰራውን 5ቱን ሰሌን ለመሸጥ ወደ ገበያ ወጡኛ እና ወደ ገበያ ሲወጡ መንገድ ላይ የተቀመጠ አንድ የነቢጤ ያገኝ። እናንተ ምዕመናን ስትሰጡ ገብቷችሁ ነው ሰጡ። ፍቅር የሌለበት ምጽዋት የዱላ ያክል ነው። ሰጠን ብላችሁ እንዳትማጡ። ወርውራችሁ የምትሄዱ አሳልፊ ጎንበስ ብላችሁ እግዚአብሔር ይማር ብላችሁ ለታመመው ሰው በእጅ ስጡ እንጂ ከነገር ናቸው እና ወደ ገበያ ሲወጣ በመንገድ የተቀመጠ አንድ የነቢጤ ለማኝ ሰው አለ።
አባቴ ስለ መድኃኒዓለም እንጀራ መግዣ ስጠኝ፣ ተለመነኝ፣ ተዘከረኝ አለው። አባ ዞር ብሎ አየውና ልጄ ምን ላድርግ? ገንዘብ የለኝም፣ በእጄ የተሰራውን ይህንን ሰሌን ሸጬ ዱቄትና ዘይት ለአባቶቼ ገዝቼ ወደ ገዳም ልመለስ እየወጣሁ ባይሆን መድኃኒዓለምን ጠርተህብኝ ከማልፍ ይሄንን በእጄ የተሰራውን ሰሌን ልስጥህ አለው። ዳቦ አይደል አልበላው፣ እንጀራ አይደል አልበላው፣ ምን ያደርግልኛል ሰሌን? እኔ ቸገረኝ ገንዘብ ብሎ መለሰላት። እንደ ወንድሜ አሁን በመንገድ ላይ ተቀምጦ ስለ መድኃኒዓለም ስለ ኪዳነ ምሕረት ብሏል ልትሰጡት ደግሞ ወይ ደግሞ እናንተ በአንድ ሰው መጥቶ በራችሁን አንኳኩ ስለ ማርያም ሲላችሁ መቼም ጨካኝ የሚራራ አባት ስጣት ነቤቴ እንደው ያላችሁ ቁራሽ እንጀራ ወጥ አድርጋችሁ አምጥታችሁ ስጡ። አይ እኔ እኮ እንጀራ አይደለም የምፈልገው ሳንቲም ነው ቢላችሁ በራ ዘጉበት፣ ረጣቢ ነው ደጉበት፣ እንደው በቃችሁ ነው የምትሉት። ይሄ ደግሞ ጥጋበኛ ሊያስኮንነኝ ይሁንና እንጀራ ሰፈረች ይችላል። የቸገረውን ታውቂያለሽ። የማይቋረጥ መድኃኒት ቢኖረውስ መድኃኒት መግዣቶ ቢሆንስ? ያ መድኃኒት ቢቋረጥበት በሞትና በሕይወት መካከል ሊሆን ይችላል። ምናልባት በሕይወት የመቆየቱን እድል ሊቀንስበት የሚችል የማይቋረጥ መድኃኒት ክኒን መግዣቶ ሊሆን ይችላል። ስጡን የተባልነው አትመራመሩ፣ ካለ መስጠት ነው፣ ከሌለ ካለበት ያድርስ ማለት ነው። እና ይገርማል። አባ ልክ ለእኔ ልጅ የጠየቀኝ ገንዘብ ነው የሰጠው ሰሌን ነው፣ እንግዲያውስ ገበያ ወደ ስጄ ሸጬ መሰውታለሁ፣ ጠብቀኝ አለው። አይ የሚሄዱበት ገበያ ይዘውኝ ይሄዱ አላቸው። ይሰማችሁ ነው? ገበያ ይዘውኝ ይሄዱና እዛው ሲሸጡ እዛው ይሰጡኛል አላቸው። በል ልጄ ተነስና እንሂድ ሲሉ አይ እኔ እኮ መነሳት አልችልም አላቸው። መልሶ ገባህ ነው? ይህን ትዕግስት ይኖራቸዋል? ይኖረናል ወገኖች። እኔ በበኩሌ አይኖረኝም፣ እኔ አልታገስም። እና እንዴት ነው የምትሄደው ታዲያ? አይ ሰውነቴ በቁስል ለቋል እኮ የሸፈነልኝ ልብስ ነው ያባት መቆም መራመድ የሚያስችል ነገር የለኝም። አካሌ ሁሉ በቁስል አልቋል። ባይሆን እንደ ጻሌ ተሸከመ ይላል። እስቲ አሁን ቁስል እየተነገራችሁ ለመሸከም ፈቃደኛ ትሆናለህ? ንገሩኝ። እንኳን ቁስል ልብሱ የቆሸሸበት ደግሞ እኮ ታክሲ ላይ አንጠቃለን። እና አባ እንደዛ ልጅ ፎጣቸውን አውልቀው እንደዛ አዝለውት ያን በቁስል በደዌ የነደደውን ሰው አዝለውት ወደ ገበያ ሰሌን ከሚሸጥበት ቦታ ቁጭ አሉ። አንድ ሰሌን መጣና አንዱ ገዛቸው። ስለ አባ እንጦንስ ብሎ ለመናቸው። ይኸው ስለ ጻድቁ ስለ አባ እንጦንስ ብሎ የአንዱን ዋጋ ተሰወት አይበቃው። አሁንም ያን ላይ ቁጭ ብሏል። አንድ መጣና ደግሞ አራቱንም ገዛቸው መጥቶ አሁን ስለመቤቴ አላቸው። ይኸው ስለመቤቴ እናንተ ብትሮስ ቅድም ሰጥቼ ደፋ አባትስ በተጠየቁበት ሁሉ ምን ይሉ ነበረ? እስቲ ይሰጡ ነበር ብሏል። አቤት ኢትዮጵያውያን ዛሬ የደረስንበት እንዴት አይነት ግርፋት ላይ እንደደረስን ማን እንዳስተማረ ምቀኞች እንደሆነ፣ ተንኮለኞች እንደሆነ፣ ነገረ ሰሪዎች እንደሆነ፣ አሽሙረኞች እንደሆነ፣ ንፉግነት ማን እንዳስተማረ፣ ሻፍቶ የሚደፋ እንጀራ ይዘን ድሃን ማናበላ ስስታም እንደሆነ እንዲያሉ ዛሬ በር ዘግታችሁ በልታችሁ የታለ የወዛችሁ የታለ ያማረባችሁ የት መች ጤና ሰጣችሁ ተደብቃችሁ ይበላችሁ። አባጋቱን አምስቱን መጽወቱታ ልጄ መሽቶብኛል፣ ወደ ገዳሜ ሽፍታ ሳይወጣ አራዊት የሚተናኮሉ ሳይወጡ ወደ በጊዜ ልመለስ እግዚአብሔር ይማረክ በልደናሁን አሉትና የያዙትን ሙሉ መጽውተውት ሄዱ። ምን አላቸው መሰላቸው? ያነዳይ እዚህ ነው እንዲያገኘኝ አባ ታገኘኝ ቦታ ተናንስ ውሰድና መልሰኝ እንጂ መጽውተው ተሸክመው። ለካስ የአባ ትዕግስት እየታየ ነው። በጾማችሁ ሰዓት በጣም ሁላችሁን የሚያስጨርሳችሁ ነገር ሊገጥማችሁ ይችላል። በጾማችሁ ሰዓት በቃላት በንግግር የሚፈትናችሁ ሰው ስራ ቦታ ሊገጥማችሁ ይችላል። ከቻላችሁ ያን ቦታ ለቃችሁ ነው ክፉ ላለመነጋገር የሰማችሁ ነው። ያለበለዚያማ ከአንደበታችን ክፉ ከወጣማ ምን ጾም ነው ወገኖች? እና አባ ምን አሉ? የኔ ልጅ እውነት ነው፣ ተሸክሜ ካመጣሁት ቦታ ማድረስ ግዴታዬ ነው። በትከሻ ይወጣል። በጾም የደቀቀ ሰውነታቸው ደግሞ ተሸክመው አያችሁ ቅድስና። ይሄ ነው ቅድስና ይላል። በጀርባ አዝሎት ነዳዩን ከነበረበት ቦታ ሲመልሱ በልጅ ደርሳል ውረድ አሉት።
ያን ዕዳ አልወርድም አላቸው። ይሄ ከባድ ትዕግስት የሚያስጨርስ ወንድሞቼ፣ እናንተ ብትሆኑ አንስታችሁ አታፈርጡ አልወርድም ይላል። መጽውታችሁ ተሸክማችሁ ወስዳችሁ ተሸክማችሁ መልሳችሁ ደግሞ ከተከሻ ውረድ ስትሉ አልወርድም ቢላችሁ አቤት 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 አድርስ ነው። እኛ ትከሻ ላይ እንኳንም አሉ የለንም ማየት ትዕግስት እንዴት አድርገን እንደምናቀባል ነው ነው። አባ ምን አሉ መሰላችሁ? የኔ ልጅ አትወርድም አሉ። አዎ አባ አልወርድም አላቸው። እንግዲያውስ እስከምችለው እሸከምሃለሁ አሉት። እግዚአብሔር እስከምንድን ነው የተሸከመው ወገኖች? እግዚአብሔር እስከምንድን ነው የተሸከመው? የዛሬም አመጽ ነው፣ ዛሬም ዝሙት ነው፣ ዛሬም ርኩሰት ነው፣ ዛሬም ተንኮል ነው፣ ዛሬም ማሜት ነው፣ ዛሬም ምቀኝነት ነው፣ ዛሬም ኃጢአት ነው፣ ነገም ኃጢአት ነው። ዝም ብሎ ተሸክሞናል እስክንመለስ ድረስ። የቻለች ሥላሴ ነው፣ የተሸከመን ሥላሴ ቤት አይደለም የቻለን፣ እሱ ነው የቻለን። ማን የቻላችሁ ምዕመናን? እስቲ እግዚአብሔር ነው የቻለን የምትሉ እጃችሁ ነው። እናት የማትችለውን አባት የማይችለውን አስቸጋሪ ጸባያችንን የቻለልን ማን ነው? በደላችንን ነውራችንን ከድኖ የሸፈነልን ማን ነው? ያየብንን ያላሳየብን ማን ነው? ክብር ለቅዱስ አማኑኤል። እሱ ነው የቻለልን፣ እሱ ነው የሸፈነልን። ወገኖቼ አልወርድም አለ፣ እጠብቃለሁ፣ እስከምችለው እሸከምሃለሁ። ምን እስከምለው? አያችሁ በጾም ሰዓት ምን ያክል ትዕግስተኛ መሆን እንደሚያስፈልግ። አያችሁ በጾም ሰዓት ቅድስናችን እንዴት እንደሚፈቅድ። እስከምችለው እሸከምሃለሁ። ጠበቀ አይወርድም፣ ጠበቀ አይወርድም። እሳቸው ጸሎተ ማርያም ይዘው ያንን እንደተሸከሙ ነው። ከሆነ ደቂቃ በኋላ ትከሻቸው ላይ ያለው ነገር የት እንደገባቸው ቀልላቸው። ሲወርድ ግን አላዩትም። ዘወር ቢሉ ያ ነዳይ መስሎ ለካ በጀርባቸው የተሸከሙ 6 ክንፍ ያለው መልኩ የሉላን መልክ የሚመስል ክንፎቹን ዘርግቶ በትረ መስቀል ይዞ ቆሞ ወዳጄ አጋቶን ምጽዋት ተወደደችልህ፣ ትዕግስት ተፈትኖ አለ በትዕግስት አለ። እውነተኛ ስጦታ ጾምህ፣ ድካምህ፣ እርትምና ተጋድሎ በእግዚአብሔር ዘንድ ተወደደልህ። ቅድም ነዳይ መስዬ በመንገድ ላይ የተቀመጥኩት እስከ ተጋድሎ ድረስ ከመጨረሻው ለአጽናት ከእግዚአብሔር የተላኩት እኔ ቅዱስ ሚካኤል ነኝ አለው። በጾማችን ሰዓት በጎ ካደረግን፣ ቅድስና ካለ፣ እውነተኛ ምጽዋት ካለ፣ ከታገስን፣ ችሎ ማለፍን ከተለማመድን የጌታ መልአክ ሊያበረታን፣ የጌታ መልአክ ሊደግፈን፣ የጌታ መልአክ ሊያጸናን ወደኛ ይላካል። የሚያጽናናው የሚያጸናው ቅዱስ ሚካኤል ወደ ሕይወታችሁ ይላክላችሁ። በዚህ ጾም መቆም አቅቷችሁ የዛላችሁ ሰዎች የሚያበረታውን መልአክ ይላክላችሁ። በዚህ ጾም እንባችሁ እንዲታበስ እንባ የሚጠርገውን መልአክ ይላክላችሁ። ኪዳነ ምሕረት እንባችሁን ትጠርግላችሁ። በቤታችሁ ያለውን ጉድለት ትሙላላችሁ። በቤታችሁ ያለውን ቋጠሮ ትፍታላችሁ። ገንዘብ የማይመልሰው ትመልስላችሁ። ስልጣን የማይፈጠው ትፍታላችሁ። በቤታችሁ ያለውን የምታነቡበትን የተዘበራረቀውን ሰንሰለታማ የሆኑ ጥያቄያችሁ ትፈታላችሁ። እና በጾማችን ሰዓት ቅድስና ያስፈልገናል። ስለዚህ በጾማችን ሰዓት ጸሎት፣ ስግደት፣ ምጽዋት አስተባብረን እንይዝ ያስፈልገናልና እግዚአብሔር መንፈስ ቅዱስ በሰማይ መዝገብ አከማችሁ እንደተባልን በጎ በማድረጋቸው በሰማይ መዝገብ እንደጠበቃቸው በጎ ምግባር የሰማችሁ ነው። ያ መዝገብ ክርስቶስ ለፍርድ ሲመጣ እንዲህ ይለናል። የሰማችሁ ነው። ምን ተገበርኪ ምን ሰራሽ ይላል። አይቴ ነበርኪ የት ነበርሽ ብሎ ይጠይቃል። ብራብ አብልታችሁኛል። ይሄ መዝገብ ነው። አያችሁ የሚጻፍ ነው። ለተራበ ማብላት ለእግዚአብሔር ማበደር ነው። ለድሃ ብር ስትሰጡ ለእግዚአብሔር ጋር 20 ብር እንዳላችሁ እንደተቀመጠላችሁ አስቡ። መዝገብ ነው። የወደቀን ስታነሱ እግዚአብሔር በክፉ ቀን አብሯችሁ እንደሚቆም በወደቃችሁ ሰዓት እግዚአብሔር እንደሚደግፋችሁ ይህን አምናችሁ ስጡ። ቤተ ክርስቲያን ስታነጹ በሰማይ መቅደስ እንደሚታነጽላችሁ አስቡ። ሰማኛ ለቤተ መቅደስ መጋረጃ ስትገዙ፣ ለቤተ መቅደስ መብራት ስታበሩ እናንተም ደግሞ ጨለማ የሌለባትን ሀገር እንደምትወርሱ አስቡ። በጎ አድርጉ፣ ይቅር ተባባሉ። የሰማችሁ ነው። ዘንድሮ ዛሬ እየተደዋወላችሁ እንደው አንድ ፋሽን አለች። ጾም ስትገባ ምን ይባባላል ሰው በየፌስቡኩ በየነው ጾም ሊገባ ስለሆነ ሳላውቅ አውቄ የበደልኳችሁ ይቅር በሉኝ ይባላል። በፌስቡክ ይቅርታ የለም የበደልከው ይቅር በለኝ ወንድም ነው። ሰማችሁ
በዓመት አንድ ጊዜ ወይም ደግሞ ጾም በገባ ጊዜ ይቅርታ ቀን ተብሎ አይደለም። ወንድም በበደለ ጊዜ ሁል ጊዜ ይቅር በለው ተብሎ ተጽፏል። እና ነገ ደግሞ እንደምናውቀው የምንወዳት ቀን ናት። ምንድን ነው ነገሩ? ነገ ምንድን ነው? ኧረ ንገሩ። ኧረ ፊቷን ያላችሁ ንገሩ። ይጠራ ስሟ። ነገ ማን ናት? ምሕረት የተቀበለችበት ለሰው ልጅ አልቅሳ ልጄ ወዳጄ ብላ አልቅሳ እኛ ሊምረን እምርልሻለሁ ያለበት ቀን ነው። ሁላችንም በኪዳነ ምሕረት ምሕረት የምናገኝበት ቀን ነው። የታመመን እንፈወሳለን፣ የታሰርን እንፈታለን። በደንብ አድርጋችሁ አመስግነዋል። ነገ የመዳናችን ቀን ነው። የምንፈታበት ዕለት ነው። እግሮች ሁሉ ወደ ጎዳና ኪዳነ ምሕረት ይመጣሉ። የሰማችሁ ነው። ነገ ይኸው በዚህ ሁሉ ሚዲያ የሚተላለፍ ይሄንን ላይቭ የምታዩ ክርስቲያኖች በአዲስ አበባ ያላችሁ ከመገናኛ የተነሱ ሰዎች ወዴት ነው ታክሲ የሚይዙ? በመገናኛ በሰሚት በኩል በጎሮ በኩል ለሚመጣ ከመገናኛ እዚህ ያለ ታክሲ ንገሩኝ። እዚህ ታክሲ አለ። በሜክሲኮ በኩል የሚመጣ ሰው ደግሞ 4 ኪሎ የሚመጣ ያገኛል ያገኛል። ንገሩኝ እንጂ በዚህ በፒያሳ በኩል የሚመጣ በጉለሌ በኩል በአራት አቅጣጫ ያላችሁ ነገ ኪዳነ ምሕረትን የት እናሳልፍ ያላችሁ ተአምረኛ ፈዋሽ ጸበል ያላት የጉራሯ ኪዳነ ምሕረት ልጆቿን ነገ የምትፈታበት ቀን ነው። ተናግሬያለሁ። ነገ የምንፈታበት ቀን ነው። ነገ የምንድንበት ቀን ነው። ከአጋንንት እስራት የምንፈታበት የምናመልጥበት ቀን ነው። አመስግኑ ወደቃላችሁ። አሁን እዚህ የተቀመጣችሁት ብቻ አይደለም ጥሬ በይህንን ደግሞ መልእክት ለሚያዩትን ጭምር እያስተላለፉ የሰማችሁኝ ነው። የትና ክብር ለምትሉ ደግሞ ተአምሯ እየተገለጠ ነው። ኪዳነ ምሕረት በጸበሏ ብዙዎችን እየፈታች ነው። ደስ ይበላችሁ። የተጨነቁት በጸበሏ እየተገላገሉ ነው። የታመሙት እየዳኑ ነው። ደስ ይበላችሁ። ደስ አላላችሁ አላላችሁ? ሆስፒታል አግኝተናል። ድንግል ማርያም ልጆቿን በዘርፋፋ ቀሚሷ እየሄደች እየገባች ጸበል ውስጥ አንቺ ጭንቅ ብሎሽ ኪዳነ ምሕረት እኔ ሐኪም ቤት አልሄድም፣ እኔ መርፌ አይነካኝም፣ እኔ ኪኒን ሰልችቶኛል፣ እባክሽ አንቺ ብቻዬን ብላችኋል። ጸበሏ ስትገቡ አናያትም። እሷ ደግ ናት። ዘርፈፍ በብላ በቀሚሷ ትገባና እሷ ቆማ አጥብቃት፣ እሷ ዳብሳት፣ እሷ ፈውሳት ትወጣለች። ስንቱን አለመሰላችሁ እዚህ ጸበል ውስጥ የስንት ሰው ቋጠሮ ተፈታ እዚህ ጸበል ውስጥ ኪዳነ ምሕረትን ስላገኘን እሷ እኛ መካከል ስላለች ደስተኞች ሆነናል። ይኸው ከሐዘናችን እየተጽናናን፣ ይኸው ከሕመማችን እየተፈወስን ነው። እንኳንም እሷን አገኘን፣ እንኳንም እናታችን ሆነች፣ እንኳንም ልጆቿ ሆነን። ደስ ይበላችሁ፣ አመስግኗል። አሁን ነገ በጊዜ እንግዲህ ትሰበሰባላችሁ አይደል? በጊዜ ትመጣላችሁ አይደል? አዎ ዓለም ይሰማል። አሁን ዛሬ አንድ 10 ሚዲያ መሰለኝ እዚህ ጋር ያለው ነገ ደግሞ ከዚህ በላይ ደግሞ በደንብ ተሞት አስተዋውቃላችሁ። እኛ ደግሞ የናንተ ሚዲያ እናስተዋውቃለን። ሰማችሁ? አዎ ፎሎ ስታደርጓቸው አላችሁና እየገባችሁ እንዴት ነበር ያ የኪዳነ ምሕረት ቀን አገልግሎት እያላችሁ እነሱ ያስተላልፉት ደግሞ ይኸው መጨረሻ ላይ ሚዲያቸውን ደግሞ ለእነሱ ምንድን እንደሆነ እንነግራቸዋለን። እሺ ይህ በጎ ማድረግ ነው። የሰማችሁ ንገሩኝ እንጂ እውነት አስ ምነው ማስታወቂያ መስሪያ ቤት ገንዘብ አልተከፈቷል? እንደዛ መስሏችሁ እንደዛ መስሏችሁ? በቅንነት ነው። እሺ ቅንነት ዋጋ ያስከፍላል። ንገሩኛ በቅንነት ለምን መሰላችሁ? አሁን ሚዲያን እየተጠቀሙ አባቶች ይሳደባሉ። እንደዚህ አይነት የቤተ ክርስቲያን ልጆችን ከተጠቀምናቸው ደግሞ ማንም የቤተ ክርስቲያን አባቶች ላይ ሰዎች አፋቸውን አያለቁት። እውነት አስብ። ሊቃነ ጳጳሳትን ጭምር በድፍረት የሚሳደቡ ሰዎች አሉ። እናንተ ሚዲያዎች ከበረታችሁ እንደዚህ አይነቶችን ሰዎች አንድ መቁረጫ ማጭድ አለ። የሰማችሁ ክፎች የሚታጨዱባት ማጭድ ምንድን ነው ካላችሁ ብሎግ በማድረግ የክፋት እንትናቸውን በመዝጋት ሰማችኛ። አባቶቻችን ሲሰደቡ ዝም ማለት አለ። እኔ ያው ሲያሟርቱ ነበር የቀረው ሞታ ብሎ ጥቁር አንበሳ ላይ ምን ጥቁር አንበሳ እኔ ያዛጊቷል ደግሞ ምን ጥቁር አንበሳ ጸበሏ እያለን እየጉራ ይኸው ቢያመኝ መጥቼ እናንተ ጸበል ጠበቃለሁ። ያዛጊቷ አንበሳ ቢያመኝ እኔ ጦጦ ይችላል ምን ማለት ነው? እገሌ ሞተ። ለምንድን ነው ደስታ? ቢሞት ማን ነው የሚጠቀመው? ንገሩኝ። እና እንዲህ አይነት የክፋት ሚዲያን የሚያሰራጩ አሉ። እነዚህ ደግሞ ወንጌል ያሰራጩበታል። አያችሁ፣ ወንጌል በየደብሩ ያሉት ወንጌል እየተገኙ ቆመው ያሰራጫሉ። እነሱም ደግሞ አይዋቸው። የሰማችሁ
የሚሳደቡ ሰዎች ላይ ሲገቡ በሺዎች የሚቆጠሩ ላይዋቸው ላይ ገብተው ይሰማል። ፖለቲከኞችን ያዳምጣሉ፣ ተሳዳቢዎችን አክቲቪስትን የሚሉ ያዳምጣሉ። እናንተ ወንጌል አዳምጡ። ምን አዳምጡ? ወንጌል አዳምጡ። ወንጌል ከወንጀል ነፃ ያደርጋል። ወንጌል መስማት በጎ እንድንሆን ይለውጣል። ወንጌል በጎ ሰው ያደርገናል እና በቅድስት በተባለችው ሰንበት ነው አሁን 40 ቀን የጌታ ጾም ጀምረናል። በዚህ ጾም ውስጥ ዲያብሎስን ድል እንዳደረገ እየሰገዳችሁ፣ እየጾማችሁ፣ እየጸለያችሁ፣ ንስሐ እየገባችሁ፣ ይቅር እየተባባላችሁ፣ ሌሊት አላርም እየቀጠራችሁ፣ ሰዓታት መቆም እንኳን ባትችሉ እየተንበረከካችሁ ቤታችሁ እየሰገዳችሁ ጠላት ዲያብሎስን ድል የምታደርጉበት ጾም ያድርግላችሁ። ጠላታችሁን በእግራችሁ በታች ያንበርክክላችሁ። በዙሪያችሁ እንደ ደመና የከበባችሁን ክፉ ያጋንንትን ማዕበል ሥላሴ ይበትንላችሁ። በጾማችሁ ድል የምታደርጉበት፣ የምትጠቀሙበት፣ የምትድኑበት፣ የምትፈወሱበት ጾም ያደርግላችሁ። ነገ ጉራራ ኪዳነ ምሕረት እንግዲህ የካቲት ኪዳነ ምሕረት እመቤታችን ቃል ኪዳን የተቀበለችበትን ዕለት አብረን እናከብራለን። በጠዋት መጥታችሁ ሰኞ ወይ የሥራ ቀን ቢሆንም በጠዋት መጥታችሁ ከኪዳነ ምሕረት የሚበልጥ ቀን የለም። ይሄ ብሔራዊ ቀናችን ነው። ክርስቲያኖች በእሷ ምሕረት ያገኘንበት የሰማችሁ ነው። ስላንቺ የትውልዱን ይቅር ብዬልሻለሁ። የሰማችሁ ማር ወልዴ ልጄ ማርልኝ ብላ እሷ ደግሞ ምሬልሻለሁ ብሎ የምሕረት ቃል ኪዳን የሰጠበት ቀን ነው። ነገ ቤቷ ነው የምናሳልፈው። ከቻልን ቅዳሴዋን በማስቀደስ ታቦት ላይ አክብረን፣ ያልቻልን ደግሞ በዓለ ንግሡን አክብረን ወደ ስራ መሄድ እንችላለን። እግዚአብሔር መንፈስ ቅዱስ የነገ ሰዎች ይበለን። ማታ እንዲሁ ጉባኤ ይኖራል። እንደገና ደግሞ ማየቱን ደግሞ ማለት የምትፈልጉ ወታችሁ በጊዜ አዳችሁ ስታሸበሽብ ስናሸበሽብ ስንዘምር እናድራለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ላስተማሩን ለአባታችን ለመላከ ሄኖም ቆሞስ አባ ሕርያቆስ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን ያብዛልን።